ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ከዓለም አቀፍ የነዳጅ ላኪ ህብረት ኦፔክና ኦፔክ ፕላስ በይፋ መውጣቷን የተባበሩት አረብ ኤሚሬትስ በይፋ አስታወቀች። የኢራንና አሜሪካ ጦርነት ያመጣው መዘዝ ከባድ ለውጦችን በዓለም ላይ ያስከተለ እንደሚገኝ ተንታኞች የተናገሩ ሲሆን ዩኤኢ የተፈጠረውን ከባድ ቀውስና ያለባትን ከፍተኛ ችግር ተከትሎ ነው ከኦፔክ ፕላስ ራሷን ያወጣችው። ጉዳዩን በተመለከተ በሰፊ የምታደምጡት ሰበር መረጃ ይኖራል። በሌላ በኩል ክቡራን አድማጮች በሳውዲ አረቢያ ጅዳ ከተማ አስቸኳይ ስብሰባ የጠሩት የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኩዌት፣ ኳታር፣ ባህሬን እና ኦማን በአስቸኳይ ስብሰባቸው ላይ ውሳኔ አሳልፈዋል። በዚህም በጋራ የኢራንን ጫና ለመከላከልና በተለይም የሆርሙዝ ወሽመጥን በአስቸኳይ እንድትከፍት ለማድረግ ምን ማድረግ እንዳለባቸው መወያየታቸው ተዘግቧል። ጉዳዩን በተመለከተ በሰፊ የምታደምጡት ሰበር መረጃ ይኖራል። ተንታኞች ደግሞ እየገለጹት እንዳለው ከሆነ በዝግ ስብሰባው ላይ እንዴት ከአሜሪካ ጫና ነፃ መውጣት እንደሚችሉ የአረብ ሀገራቱ መወያየታቸውንና የአረብ ሀገራቱ በደረሰባቸው ከፍተኛ ጥቃት ምክንያት አዲስ መንገድ እያሰቡ እንዳለ አመልክቷል። ጉዳዩን በተመለከተ በሰፊ የምታደምጡት ሰበር መረጃ ነው። በሌላ በኩል የጀርመኑ መሪ ፍሬድሪክ ሜርዝ ከ2 ቀናት በፊት አድርገውት በነበረው ንግግር አሜሪካ በኢራን ተዋርዳለች፣ ኢራን ባካሄደችው ከፍተኛ የሆነ እንቅስቃሴ አሜሪካን በገሃድ አዋርዳታለች ሲሉ ተናግረው ነበር። ይህንን ተከትሎ ታዲያም በቁጣ የጋሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለጀርመኑ መሪ ንግግር ይፋዊ ምላሽ ሰጥተዋል። በዚህ የይፋዊ ምላሻቸው ላይ ምን አሉ? በዝርዝር የምታደምጡት መረጃ ነው። በሌላ በኩል የእስራኤሉ የስለላ ድርጅት ሞሳድ በኢራንና በሄዝቦላ ላይ ከፍተኛ የሆነ የስለላ አዋጅ ማወጁንና በዚህ የስለላ አዋጅም ጥብቅ የሚባሉ በርካታ መረጃዎችን ከኢራንና ሄዝቦላ ላይ ማግኘቱን በይፋ ገልጿል። ሞሳድ የሞሳድን መግለጫ የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ከባድ ዓለም አቀፋዊ ለውጦችን እያስከተለ ሲሆን መዘዙም ለረጅም ጊዜ እንደሚቆይ ተዘግቧል። የተባበሩት አረብ ኤሚሬትስ በኢራን ጦርነት ምክንያት በተፈጠረው ከባድ ታሪካዊ የሚባል የኃይል አቅርቦት ቀውስና የዓለም ኢኮኖሚ መናወጥ የተባበሩት አረብ ኤሚሬቶች ብሔራዊ ጥቅሜን ለማስቀደም በሚል ከኦፔክና ከኦፔክ ፕላስ የነዳጅ አምራች ሀገራት ስብስብ መውጣቷን በይፋ አስታወቀች። የተባበሩት
አረብ ኤምሬትስ መንግስታዊ የዜና ወኪል ባወጣው መግለጫ ይፋ እንዳደረገው ከሆነ የተባበሩት አረብ ኤምሬትስ ከህብረቱ ጋር መቀጠል እንደማትችልና የዓለም ሁኔታ መቀየሩን ገልጣለች። በድርጅቱ ውስጥ በነበርንበት ጊዜ ለሁለት ጥቅም ሲባል ጉልህ አስተዋጽኦችንና ታላላቅ ከባድ መስዋዕቶችን ስንከፍል ኖረናል ያለችው ዩኤኢ፣ ሆኖም አሁን ብሔራዊ ጥቅማችን በሚያዘው ጉዳይ ላይ ጥረታችንን የምናተኩርበት ጊዜ ደርሷል ሲል መግለጫው አብራርቷል። ይህ እርምጃ የተባበሩት አረብ ኤምሬትስ በድርጅቱ ውስጥ ከ1967 ጀምሮ በመጀመሪያ በአቡዳቢ በኋላ የተባበሩት አረብ ኤምሬትስ ከተመሰረተች በኋላ ላለፉት ለ6 አስርት ዓመታት ያክል የነበራትን ተሳትፎ የሚያጠናቅቅና ከነዳጅ ላኪ ሀገራት መለየቷን የሚያመለክት ነው። የተባበሩት አረብ ኤምሬቶች የኢነርጂ ሚኒስትር ሱሃይል መሐመድ አልማዝሩኢ ለሮይተርስ የዜና ወኪል እንደነገሩት ከሆነ ይህ የፖሊሲ ውሳኔ የተወሰነው የአሁኑና የወደፊቱን የምርት መጠን በጥልቀት ከገመገምን በኋላ ነው ያሉ ሲሆን ውሳኔው ከሌሎች ሀገራት በተለይም ከድርጅቱ አንጋፋዋ ሳዑዲ አረቢያ ጋር እንዳልተመከረበት ሚኒስትሩ አረጋግጠዋል። ለሲቢኤስ ኒውስ በሰጡት ቃለ ምልልስም ከማንኛውም ዓለም አቀፍ ጫና ውጪ ውሳኔያችንን በራሳችን ለመወሰን ተገደናል። የትኛውም ስብስብ ውስጥ ራሳችንን ማውጣት ነው የምንፈልገው ብለዋል። ሚኒስትሩ ለሲኤንኤን ቴሌቪዥን በሰጡት ማብራሪያ የሆርሙዝ ባህረ ሰላጤ ተዘግቶ ባለበትና የዓለም ገበያ የነዳጅ እጥረት እያጋጠመው ባለበት በአሁኑ ወቅትም ከድርጅቱ በአስቸኳይ መውጣታችን በዓለም የነዳጅ ዋጋ ላይ የሚያመጣው ተጽዕኖ አነስተኛ ሊሆን ይችላል ወይም ከፍተኛ፣ አሁን ትክክለኛ ጊዜው አይደለም እሱን ለማለት ብለዋል። ሉዓላዊ ብሔራዊ እርምጃ ግን መውሰድ አስገድዶናል። ከስብስቡ ውጪ ሆነን አማራጭ መንገድ ለማየትም ተገደናል ብለዋል። ይህ ውሳኔ የተባበሩት አረብ ኤምሬትስ ከምርት ቦታ ገደብ ነፃ እንድትሆንና አሁን በቀን 3.4 ሚሊዮን በርሜል ያለውን የማምረት አቅሟን በ2027 ወደ 5 ሚሊዮን በርሜል ለማሳደግና በከፍተኛ ሁኔታ ከህብረቱ ውጭ ሆና የራሷን የሽያጭ መንገድ እንድትከተል ያስገድዳታል። የኦፔክ ኮታ የኤምሬትስን ምርት በ3.2 ሚሊዮን በርሜል ገድቦት የቆየ ሲሆን ይህ የኤምሬትስ መውጣትና ከስብስቡ ወጥታ የራሷን መንገድ መፈለግ ለሌሎች ሀገራት ማለትም እንደ ካዛኪስታን ያሉ ተመሳሳይ እርምጃ እንዲወስዱ ሊያስገድዳቸው እንደሚችል ተንታኞች እየገለጹ ነው። የፔፐርስቶን ከፍተኛ የምርምር ስትራቴጂስት የሆኑት ሚካኤል ብራውን በበኩላቸው አስገራሚው ነገር የውሳኔው መዘግየት እንጂ መውጣቱ አይቀርም ነበር ብለዋል። በከፍተኛ ሁኔታ የኢኮኖሚ መቃወስ ሲገጥም በአስቸጋሪ ጊዜ ሀገራት እንዲህ ያለ የራሳቸውን ውሳኔ መወሰናቸው የማይቀር ነው ብለዋል። የአሜሪካና ኢራን ግጭት በቀጠለበት የሆርሙዝ ባህረ ሰላጤ ዝግ በሆነበት በዚህ አስቸጋሪ ወቅትም ትልቁ ችግር ማምረት ሳይሆን የነዳጅ ማጓጓዝ ነው ብለዋል። የሳክሶ ባንክ የሸቀጦች ስትራቴጂ ኃላፊ ኦሊ ሐሰን እንዲሁም በዱባይ የህንድ ቢዝነስ ካውንስል ዋና ጸሐፊ ዶክተር ሳሂቲያ እንደሚገልጹት ከሆነ ይህ ውሳኔ የነዳጅ ገበያውን በአጭር ጊዜ ሊያናውጠው ቢችልም በረዥም ጊዜ ግን አቅርቦትን እንደሚያሳድግ ተንትነዋል። የሪስታድ ኢንጂነሪንግ የጂኦፖለቲካዊ ትንታኔ ኃላፊ ጆርጅ ሊዮንም በቀን 4.8 ሚሊዮን በርሜል የማምረት አቅም ያላትን ሀገር ማጣት ለኦፔክ ትልቅ ኪሳራ መሆኑንና የዋጋ መረጋጋትን የማስጠበቁ ከባድ ሸክም ከሳዑዲ አረቢያ ትከሻ ላይ ብቻ እንዲወድቅ እንደሚያደርገውም አስጠንቅቋል። የነዳጅ ገበያው በዚህ ውጥረት መሃል ማሻቀቡን ቀጥሏል። የብሬንት ድፍድፍ ነዳጅ ዋጋም በ3 በመቶ ገደማ አድጎም በርሜሉ 111 የአሜሪካን ዶላር ደርሷል። ወደ ጂኦፖለቲካዊና ወታደራዊው ፍጥጫ ጉዳይ ስናልፍ ደግሞ የባህረ ሰላጤው ሀገራት መሪዎች በሳዑዲ አረቢያ ጅዳ ከተማ አስቸኳይ ስብሰባ መጥራታቸውን በምሽቱ የዜና ዘገባ ወደ እናንተ ማድረሴ አይዘነጋም። በዚሁ የአረብ ሀገራቱ የትብብር ምክር ቤት ጂሲሲ አስቸኳይ ስብሰባ ላይ ኢራን ወሳኙን የሆርሙዝ የባህረ ሰላጤን የንግድ መስመር ለመዝጋት የወሰደችውን ህገወጥ እርምጃ በጽኑ እናወግዛለን ብለዋል። የአረብ ሀገራቱ በስብስባቸው በሳውዲው አልጋ ወራሽ መሐመድ ቢን ሳልማን መሪነት የተካሄደውና የኳታር፣ ባህሬን፣ ኩዌትና የተባበሩት አረብ ኤሚሬቶች መሪዎች የተሳተፉበት የአስቸኳይ ስብሰባ የባህር ላይ ደህንነትና የነጻ አሰሳ መብትን ከጦርነት በፊት ወደ ነበረበት ደረጃ እንዲመለስ ጠይቋል። በተጨማሪም የጋራ የባላስቲክ ሚሳኤል ቅድመ ማስጠንቀቂያ ስርዓትን ጨምሮ ጥልቅ ወታደራዊ ውህደት በአረብ ሀገራቱ መካከል እንዲኖር ጥሪ አቅርቧል። ይሁን እንጂ የአረብ
ፐርስፔክቲቭስ ኢንስቲትዩት መስራች ዳይሬክተር የሆኑት ዘይዳውን ለአልጀዚራ የዜና ወኪል እንደነገሩት ከሆነ ዩናይትድ ስቴትስ የባህረ ሰላጤው ሀገራት በኢራን ላይ የሚሰነዘረውን ጥቃት ሊያመጣ የሚችለውን የደህንነትና የኢኮኖሚ መዘዝ በተመለከተ የሰጡት ማስጠንቀቂያ ችላ በማለት የእስራኤልን ጂኦፖለቲካዊ ፍላጎት በመከተሏ የባህረ ሰላጤው ሀገራት ከአሜሪካ ጋር ያላቸው ግንኙነት ዳግም እየገመገሙት ይገኛሉም ብለዋል። በሌላ በኩል የጀርመኑ መሪ ፍሬድሪክ ሜርዝ ከሁለት ቀናት በፊት ሰጥተውት በነበረው መግለጫ ላይ እንዳሉት ከሆነ አሜሪካም በኢራን ምክንያት እየተዋረደች ነው፣ ኢራን እስከ መጨረሻው ጸንታ አሜሪካን በአደባባይ አዋርዳታለች ሲሉ መናገራቸው ይታወሳል። ይህ የጀርመኑ መሪ ንግግር በእጅጉ ያስቆጣቸው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለዚሁ የፍሬድሪክ ሜርዝ ንግግር ጠንከር ያለ ምላሽ ሰጥተዋል። የጀርመኑ መሪ ፍሬድሪክ ሜርዝ ሰኞ ዕለት ሰጥቶት በነበረው መግለጫ የኢራን አመራር ዩናይትድ ስቴትስን እያዋረዳት መሆኑንና አሜሪካ ከዚህ ጦርነት የምትወጣበት ግልጽ ስትራቴጂ እንደማይታያቸው መናገራቸውም ሰምቻለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የጀርመኑ መሪ ስለምን እያወራ እንደሆነ የሚያውቅ አይመስለኝም ብለዋል። ትራምፕ አክለውም የጀርመኑ መሪ እያለን ያለው ኢራን የኒውክሌር የጦር መሳሪያ ብትይዝ ችግር የለውም የሚል አቋም እንዳለው ነው። ነገር ግን ኢራን የኒውክሌር የጦር መሳሪያ ቢኖራት መላው ዓለምን ታጋጅ ታደርጋለች ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አክለውም ጀርመን ደግሞ በኢኮኖሚም ሆነ በሌላ ዘርፍ ደካማ አፈጻጸም የምታሳይና እዚህ ግቢ የማትባል ሀገር ናት። ይህችን ሀገር የሚመራ ሰው ነው ተነስቶ አሜሪካን የሚተቸው ሲሉ ጽፈዋል። በሌላ በኩል የአሜሪካን የነጻነት አዋጅ 250ኛ ዓመት ምክንያት በማድረግ በዋሽንግተን ዲሲ የሚገኙት የብሪታንያው ንጉስ ቻርልስ ኢራን የኒውክሌር የጦር መሳሪያ ሊኖራት አይገባም በሚለው የአሜሪካ አቋም እንደሚስማሙም ትራምፕ በማህበራዊ ትስስር ገጻቸው ትሩዝ ሶሻል ላይ ጽፈዋል። ንጉስ ቻርልስም ለአሜሪካ ምክር ቤት ዛሬ ሌሊቱን ባደረጉት ንግግር በሁለቱ ሀገራት መካከል ማለትም በዩናይትድ ኪንግደም እና በዩናይትድ ስቴትስ መካከል ምንም አይነት የሀሳብ ልዩነት ቢኖርም እንኳን ሁሌም ቢሆን ሁለቱ አጋሮች ጽኑ አጋር ሆነው እስከ መጨረሻው ይቀጥላሉ ሲሉ ተናግረዋል። ይህ በዚህ እንዳለ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ መሪዎች በፕሬዝዳንት ዶናልድ ጄ ትራምፕ በሚፈጠሩ ድራማዎችና ውዝግቦች ምክንያት ዓመታዊ ስብሰባቸውን ሊያቋርጡ እንደሆነ ሮይተርስ ዘግቧል። ትራምፕ ኔቶን የወረቀት ላይ ነብር እዚህ ግባ የማይባል የምናምንቴ ስብስብ ሲሉ የጠሩት ሲሆን አባል ሀገራቱ በአሜሪካና እስራኤል የኢራን የፈንጂ ድብደባ ዘመቻ ላይ ለመሳተፍ ፈቃደኛም ባለመሆናቸው ብቻ በነጻ ተጠቃሚዎች ሲሉ ከሷቸዋል። የአትላንቲክ ካውንስል ውጥረቱን ለማርገብ ዓመታዊ ጉባኤዎችን እንዲቀንሱና ትራምፕን ለማስደሰት ወታደራዊ ትርኢቶች እንዲካተቱ ሐሳብ አቅርቦላቸዋል። ኔቶ ከ1949 እስከ 1991 ባሉት ጊዜያት ውስጥ 12 ጊዜ ብቻ የተሰባሰበ ቢሆንም ከ2021 ጀምሮ ግን በየዓመቱ ስብሰባ ሲጠራና ሲሰባሰብ ቆይቷል። በሌላ ዜና ደግሞ የኢራንና የአሜሪካ ጦርነትን በተመለከተ የሰላም ድርድሩ ሙሉ በሙሉ እክል እንዳጋጠመው ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ኢራን በውድቀት አፋፍ ላይ እንዳለችና የአመራር ቀውሷን ለመፍታት ሲባል የሆርሙዝ ባህረ ሰላጤን በፍጥነት እንዲከፈትላት እየለመነችኝ ነው ብለዋል። ኢራን የኒውክሌር ጉዳይ ውይይትን ወደ ጎን ጎትቶ ጦርነት እንዲቆም እንዲሁም የባህር አሰሳ እገዳውም እንዲነሳ ያቀረበችውን ሐሳብ አሜሪካ ውድቅ አድርገዋለች ብለዋል። ኢራን ራሷ ለአሜሪካ ልክ ያለው በማለት ያደረጋገጠችውና ከኢራን የተላከውን የሰላም እቅድ የአሜሪካ ውድቅ ካደረገችው በኋላ በፓኪስታን አደራዳሪነት እየተካሄደ ባለው በዚህ እጅግ የተወሳሰበ መስመር ባለው የዲፕሎማሲ ጥረት አደራዳሪዎች ይህንን አውዳሚ ጦርነት ለማስቆም ኢራን አሻሽ ላይ የምታቀርበውን ሌላ አዲስ የሰላም ሐሳብ ደግሞ በቀጣዮቹ ጥቂት ቀናት ውስጥ ለአሜሪካ እንደሚልኩ ተስፋ እንዳደረጉ ተመልክቷል። ሲኤንኤን የዜና ወኪል ከሽምግልናው ሂደት ጋር ቅርበት ትስስር ያላቸው ታማኝ ምንጮችን ጠቅሶ ዛሬ ሌሊቱን እንደዘገበው ይህ እርምጃ የተወሰደው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቀደም ሲል በኢራን በኩል የቀረበውን የሰላም ሰነድ እንደማይቀበሉት ካሳወቁ በኋላ ነው ብለዋል።
የሲኤንኤን የዜና ምንጮች ይፋ እንዳደረጉት ከሆነ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሩሲያ ያደረጉትን ወሳኝ ጉብኝት አጠናቀው በዛሬው ዕለት ሌሊት ወደ ኢራን ዋና መዲና ቴህራን ተመልሰዋል። በዚህም ሚኒስትሩ ሀገራቸውን ከምታቀርበው አዲስ ሰነድ ጋር በተያያዘ ከፍተኛ የኢራን አገዛዝ መሪዎች ጋር ጥልቅ ምክክር እንደሚያደርጉም ይጠበቃል ተብሏል። ይሁን እንጂ ይህ የውሳኔ አሰጣጥ ሂደት እጅግ አዝጋሚ መሆኑን ምንጮቹ ያብራሩ ሲሆን ለዚህም ደግሞ እንደ ዋና ምክንያት ያቀረቡት አዲሱ ወሳኙ የኢራን ጠቅላይ መሪ ሞጅተባ ካሜኒ ያሉበት ቦታ እጅግ ሚስጥራዊና የተወሳሰበ ሆኖ በመጠበቁ ምክንያት ከሳቸው ጋር ፈጣን ግንኙነት ማድረግ እጅግ በጣም አዳጋች መሆኑን አመልክቷል። ፕሬዝዳንት ትራምፕ ባለፈው ሳምንት መጨረሻ በኢራን በኩል የቀረበውንና ጦርነቱን አስቀድሞ ለማስቆም ስለ ኢራን የኒውክሌር ፕሮግራም የሚነሱ እጅግ አወዛጋቢና ውስብስብ ጉዳዮችን ለቀጣይ ጊዜ ወይም ላልተወሰነ ጊዜ ወደፊት መግፋትና ዋናው የሆርሙዝ ወሽመጥ በመክፈት ላይ አተኩረን እንወያይ የሚለው ሐሳብ ትራምፕ አልወደዱትም። ሂደቱ አሁንም ያልተቋጨና በማንኛውም ጊዜ የተኩስ አቁሙ ሊጣስና ጦርነት ሊቀሰቀስ የሚችል መሆኑን የገለጹት ምንጮች የቀጣይ የዲፕሎማሲያዊ ምዕራፍ እጣ ፈንታ ሙሉ በሙሉ የተንጠለጠለው ኢራን ይዛው በምትመጣውና ዩናይትድ ስቴትስ ሊያሳምን የሚችል የተሻሻለ የሰላም ሐሳብ ሰነድ ማቅረብ ላይ ነው ተብሏል። እዚህ ጋር በተገናኘ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በማህበራዊ ሚዲያ ገጻቸው ላይ ኢራን በመፈራረስ አደጋ ውስጥ ሆና እየለመነችኝ ነው፣ እንድንደራደር እየጠየቀችኝ ነው ማለታቸውን ተከትሎ ኢራን በሰጠችው ምላሽ የተለመደ የፕሬዝዳንቱ ቅጥፈት ብለዋለች። እኔ ማንንም አልለመንኩም፣ የሰላም የሰነድ ሐሳብ አቀረብኩ እንጂ ስትል ነው ኢራን ማስተባበያ የሰጠችው። በሌላ በኩል ይህንን ዓለም አቀፋዊ ቀውስ ተከትሎ የኢራን መንግስት የዜና ወኪል የሆነው አናም የዜና ወኪል የሀገሪቱን የጦር መሪዎች ጠቅሶ ያወጣው ዘገባ የተለየ የጂኦፖለቲካዊ ትርክትን ይዞ ብቅ ብሏል። የኢራን ምክትል የመከላከያ ሚኒስትር ባደረጉት ንግግር ሀገራቸው የአሜሪካና የእስራኤልን ጥምር ጥቃት የመቋቋም አቅም ማሳየቷን ዓለም ከኢፍትሐዊነት የአንድ ዋልታ ስርዓት ተላቆም ወደ ባለብዙ ዋልታ የኃይል ሚዛን እያደገ መሆኑን የሚያሳይ ነው። ኢራን ለሌሎች በአሜሪካ ጫና ላሉና በራሳቸው መቆም ለሚችሉ ሀገራትም ትልቅ አራያ ትሆናለች ብለዋል። እንደ አና የዜና ወኪል ዘገባ ከሆነ ጀነራል ሬዛ ታላኒኒክ ይህንን ወሳኝ አስተያየት የሰጡት በኪርጊስታን ይፋዊ የስራ ጉብኝት ባደረጉበት በትናንትናው ዕለት ነው። በዚህ ጉብኝታቸው ከኪርጊስታን፣ ከሩሲያ፣ ከፓኪስታንና ቤላሩስ የመከላከያ ሚኒስትሮች ጋር ከፍተኛ የጸጥታና የደህንነት ስብሰባዎችን አድርገዋል። ጀነራሉ በንግግራቸው ዩናይትድ ስቴትስ ከእንግዲህ በነጻና ሉዓላዊ ሀገራት ላይ የራሷን ፖሊሲዎችና ፍላጎቶች በጉልበት መጫን የምትችልበት ቁመና ላይ አይደለችም፣ ይህንን ደግሞ ለዓለም አሳይተናል ማለታቸውን አና የዜና ወኪል ጠቅሷል። አክለውም ጀነራሉ የኢራን ጽኑ ተቃውሞ ይህንን ሀቅ በዓለም አቀፍ ደረጃ እንዲረጋገጥ አስችሏል ብለዋል። ጀነራል ታላኢኒክ በዚሁ ጽኑ አቋማቸው ዋሽንግተን በመጨረሻም ህገወጥና ምክንያታዊነት የጎደለው ፍላጎቶቿን እርግፍ አድርጋ በመተው ጦርነቱን የሚያቆም ስምምነት ለመቀበል ትገደዳለች። ይህንን ደግሞ ታዩታላችሁ ብለዋል። ወደ እስራኤልና የመካከለኛው ምስራቅ የቀውስ ቀጠና ስናመራ ደግሞ ሲቢኤስ እና ኤኤፍፒ የዜና ወኪሎች ይዘዋቸው የዛሬ ሌሊት በወጡት መረጃዎች የእስራኤል የስለላና ወታደራዊ እንቅስቃሴን በተመለከተ ጥልቅ ዘገባዎችን ይዘው ወጥተዋል። የእስራኤሉ ብሔራዊ የስለላ ተቋም የሆነው ሞሳድ በኢራንና በሊባኖሱ ሄዝቦላ ላይ እያካሄደ የሚገኘውን ከፍተኛ የሆነ የስለላ ዘመቻ በማድነቅ ታሪክ ቀያሪ ስለላ እየሰራ እንደሆነ ሞሳድ ገልጿል። የሞሳድ ዳይሬክተር የሆኑት ዴቪድ ባርኔን የሚመሩት የስለላ ተቋማቸው ሞሳድ ከጠላቶቻችን ጥልቅ የውስጥ ሚስጥሮች ማህደር ውስጥ ሆኖ ወሳኝ መረጃዎችን መንትፎ አውጥቷል ሲሉ ተናግረዋል። በእስራኤል በሞሳድ ዋናው ጽህፈት ቤት ንግግር ያደረጉት ዴቪድ ባርኔን በሲናገሩ በኢራንና በሄዝቦላ ላይ በተከፈተው ዘመቻ ከእስራኤል መከላከያ ሰራዊት አይዲኤፍ ጋር ትከሻ ለትከሻ አብረን በመሰለፍ በመከላከልም ሆነ በማጥቃት ረገድ አብረን ስንሰራ ቆይተናል። በስለላው ረገድም አሁን እጅግ በጣም ወሳኝ የሚባሉ የኢራንም ሆነ የሄዝቦላ መረጃዎች እጆቻችን ገብተዋል ብለዋል። አክለውም በተለይም ደግሞ ከሄዝቦላና ኢራን ሚስጥሮች ልብ ውስጥ እጅግ ወሳኝ የሆኑ ስትራቴጂካዊና ታሪካዊ መረጃዎችን አግኝተናል። እነዚህ መረጃዎች ደግሞ ታሪክ ቀያሪ ናቸው ስትል ነው እስራኤል ያስታወቀችው። ሞሳድም በጠላት ሀገራት ውስጥ አዳዲስና ድንበር ተሻጋሪ የሆኑ ልዩ የማይጠረጠሩ የስለላና የኦፕሬሽን አቅሞችን
መተግበር ቀጥሏል በማለት የገለጹት ዴቪድ ባርኔም ሲናገሩም ሞሳድ አሁንም በሙሉ አቅሙ ከባድ የሆነ የስለላ ዘመቻ በማካሄድ ላይ ነው። በዚህ የስለላ ዘመቻውም እጅግ በጣም በርካታ አስገራሚና በቅርቡ ጥቅም ላይ ሲውሉ የምታዩዋቸው ልዩ መረጃዎችን ከጠላቶቻችን መንጥፈናል ብለዋል። ፌብሩዋሪ 28 በአሜሪካና እስራኤል ጥምር የኃይል ጥቃት የጀመረው የኢራን ጦርነት እስካሁን ድረስ በተደረሰው ጊዜያዊ የተኩስ አቁም ስምምነት ጸንቶ ይገኛል። ይሁን እንጂ በኢራን የሚደገፈው የሊባኖሱ ሄዝቦላ በመጀመሪያው የአሜሪካና የእስራኤል ጥቃት የኢራን ጠቅላይ መሪ የነበሩት አያቶላ አሊ ኻሜኒ መገደላቸውን ተከትሎ መጋቢት 2 ቀን በእስራኤል ላይ ሮኬት በማዝነብ ሊባኖስን ወደ ቀጠናው ጦርነት አስገብቷታል። ምንም እንኳን ፕሬዝዳንት ትራምፕ በዚህ ወር መጀመሪያ ላይ በሊባኖስ ግንባር የተኩስ አቁም ስምምነት መደረሱን ቢያውጁም ስምምነቱ ቢራዘምም ሄዝቦላና እስራኤል እስካሁን ድረስ የከባድ መሳሪያ ተኩስ ልውውጣቸውን ለደቂቃም አላቆመም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ የሄዝቦላ ሮኬቶችና ድሮኖች አሁንም በእስራኤል ላይ ቀጣይነት ያላቸው ወታደራዊ እርምጃዎችን የሚጠይቁ አብይ ስጋቶች ናቸው ሲሉ ተደምጠዋል። በመሆኑም እስራኤል ጥቃቷን አጠናክራ እንደምትቀጥል አስጠንቅቀዋል። በሌላ በኩል ደግሞ እንዲሁ ሄዝቦላ የሚያደርገውን የተኩስ ልውውጥ እስራኤል የተኩስ አቁም ስምምነቱን ለጣሰችበት ተግባር የሚሰጥ አጸፋዊ ምላሽ ሆኖ እንደ ምክንያት አገልግሏታል። የሞሳዱ ኃላፊ ባርኔም በበኩላቸው መከላከያ ሰራዊታችንና ሞሳድ የእስራኤልን ስትራቴጂካዊ ቁመናና ወታደራዊ አቅም በከፍተኛ ደረጃ አጠናክረዋል ካሉ በኋላ ነገር ግን ተቋማቸው ባገኘው ድል ተዘናግቶ እጁን አጣጥፎ አይቀመጥም፣ ወደፊት እንቀጥላለን፣ ጥቃታችንም ለደቂቃዎች የሚቆም አይደለም ሲል ገልጿል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና
አንድ ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ። ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ